በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም ላጠይቁ አካላት በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን የዛሬ መርሃ ግብራችንን እንጀምራለን። ቀራንዮ ሚዲያ። ኑ በብርሃኑ ተመላለሱ። በዚህ መርሃ ግብራችን የቅዱሳን ሰማዕታትና የተለያዩ ኦርቶዶክሳዊ ይዘት ያላቸውን መዛግብት የምንዳስስበትና የቤተ ክርስቲያንን ታሪክ የምናቀርብበት መርሃ ግብራችን ነው። እንኳን ወደ ቀራንዮ ሚዲያ መንፈሳዊ ቻናል በሰላም መጣችሁ። በመርሃ ግብራችን በየዕለት የሚከበሩ የቅዱሳን መታሰቢያ በዓላትን፣ የየዕለት ትምህርቶችን፣ መንፈሳዊ ዜማዎችን፣ የየዕለት ገድላት፣ ድርሳናትና ስንክሳር የምናደምጥበት መንፈሳዊ ቻናል ነው። እርሶም ትልቅ ትምህርት የሚያገኙበት ቻናል ስለሆነ ሁላችሁም ወደዚህ ቻናል በመምጣት ላይክ፣ ሼር፣ ሰብስክራይብ በማድረግ የመርሃ ግብራችን ተካፋይ ይሁኑ። ዛሬ መርሃ ግብራችን የምንዳስሰው ስለ ጾም ምንነት ነው። ጾም ምንድን ነው? ጾም ከክርስቲያናዊ ስነ ምግባራት አንዱ ነው። ስነ ምግባር የሚለው ቃል ስን፣ ሰነየ፣ አማረ፣ መልካም ሆነ ከሚለውና ምግባር ገብረ፣ ሰራ ከሚል ሁለት ግሶች ጥምረት የተመሰረተ ቃል ሲሆን ትርጉሙም ያማረ ሥራ፣ መልካም ተግባር ወይም በሥራ ማማር፣ የሥራ መልካምነት ማለት ነው። ስለዚህ ጾም ከክርስቲያናዊ ስነ ምግባራት አንዱ ነው ሲባል በእግዚአብሔር ዘንድ ከተወደዱና መልካም ከሆኑ አንድን ክርስቲያንም ክርስቲያን ከሚያሰኙ ሥራዎች አንዱ ነው ማለት ነው። በነገራችን ላይ ክርስቲያን ማለት በአጭር ቃል ሲፈታ የክርስቶስ ወገን ወይም የክርስቶስ ደቀ መዝሙር ማለት ነው። አንድን ተማሪ የእገሌ ደቀ መዝሙር ነው የሚያሰኘው ደግሞ በሕይወቱ መምህሩን መምሰሉ ብቻ ነው። የክርስቶስ ወገንተኝነትም ሊገለጥ የሚችለው ክርስቶስ የሠራውን ሥራ በመስራት ነው። በሌላም አነጋገር ክርስቶስ በዚህ ምድር የሠራቸው ሥራዎች ሁሉ መልካም መሆናቸው የተረጋገጠ ነውና ጾምም ከክርስቶስ በተግባር ካስተማራቸው ነገሮች አንዱ እንደመሆኑ መልካም ሥራ ተብሏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚች ምድር በመጣ ጊዜ ጾምን በተግባር ፈጽሟል። የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እንዴት መጾም እንደሚገባን አስተምሮናል። ማቴዎስ ምዕራፍ 6 ከቁጥር 16 በመጨረሻም እኔ ሙሽራው ከሄድኩ በኋላ ሚዜዎቹ ደቀ መዛሙርቱ ይጾማሉ በማለት መጾሙና ማስተማሩም ፈለጉን እንድንከተለው መሆኑን ነግሮናል። የማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 17 ስለሆነም አንድን ክርስቲያን ክርስቶሳዊ ወይም የክርስቶስ ደቀ መዝሙር የክርስቶስ ወገን ከሚያሰኙ ነገሮች አንዱ ጾም እንደመሆኑ ክርስቲያኖች ስለ ጾም ምንነትና ሥርዓት፣ ብዛትና አይነት እንዲሁም ጥቅምና አስፈላጊነት መማርና ማወቅ ከምንም በላይ አስፈላጊ ነው። በተለይም በቀጥታ ከክርስቶስ ወደ ሐዋርያት ከሐዋርያትም ወደ ተከታዮቻቸው እያለ የመጣውን ትምህርት እምነትና ትውፊት በመከተሏ ኦርቶዶክስ የክርስቶስን ፍጹም ሰውና ፍጹም አምላክ መሆኑን በማመኗ ተዋህዶ የተባለችውን ኦርቶዶክሳዊት ተዋህዶ ሃይማኖት ተከታይ ለሆኑ ምዕመናን ስለ ጾም ማወቅና መፈጸም ከምንም በላይ አስፈላጊ ነው። የጾም ትርጉም ጾም መከልከል ነው። ጾም፣ ጾመ፣ ተወ፣ ታቀበ ከሚለው ከግዕዝ ግስ የተገኘ ቃል ሲሆን ትርጉሙም በተወሰነ ወቅት ለተወሰነ ሰዓት ከእህልና ከውሃ
በተለይም የሥጋን ሥራ እንዲሰሩ ከሚገፋፉ ምግቦችና መጠጦች ወዘተ መከልከል ማለት ነው። ጾም ለመጀመሪያ ሰው ለአዳም የተሰጠች ዕፀ በለስን አትብላ ታቀብ የምትለዋ የእግዚአብሔር የመጀመሪያዋ ትእዛዝ ነች። ለዚህም ነው ጾም መከልከል የተባለው። ስለዚህ ጾም ራስን መግዛት፣ ስሜትን ማሸነፍ፣ ለሥጋ ፍላጎቷን በመከልከል ለነፍስ ፍላጎት እንድትገዛ ማድረግ ማለት ነው። እንዲሁም ጾም እግርን ወደ መሸታ ቤት ከመገስገስ፣ ጆሮን ክፉ ወሬ ከመስማት፣ ዓይንን ክፉ ነገር ከማየት፣ እጅን ክፉ ሥራ ከመስራት መከልከል ነው። ጾም መለየት ወይም መታቀብ ነው። ጾም መለየት ነው ሲባል ከፍ ብለን እንደጠቀስነው ሁሉ ከምግብና ከመጠጥ አንድም ከኃጢአትና ለኃጢአት ከሚጋብዙ ሁኔታዎች ነው። ጌታችን ይህን ሲያስተምረን ከማኅበረሰቡ ተለይቶ ከአካባቢ ምድረ በዳን ከዘመድ ባዳን መርጦ ወደ ገዳመ ቆሮንቶስ ገብቶ ከጠላት ከዲያብሎስ ጋር እየተዋጋ በመጾም አራያ ሆኖናል። ይህን የጌታችንን ትምህርት አብራርቶ የሚያስተምረው መጽሐፈ መነኮሳትም በልቼ ጠጥቼ አይቼ ሰምቼ ንጽሕ ጠብቄ ከሴት ርቄ መኖር ይቻለኛል አትበል በማለት ኃጢአት እንደ ዮሴፍ የሚሸሹት አሊያ አስቀድመው በሮችን ዘግተው የሚከላከሉት እንጂ ፊት ለፊት የሚጋፈጡት ነገር አለመሆኑን ይናገራል። በጾም ወራት ከምግብ ብቻ ሳይሆን እንብላ እንጠጣ ከሚል ወዳጅና ዘመድም እንለያለን። በተጨማሪም ሰውነታችን ከሚፈልገውና የሥጋ ፍላጎታችን ብቻ ከሚያረኩ ተግባራትም እንታቀባለን። ለምሳሌ ከግብረ ሥጋ ግንኙነትና ከመሳሰሉት። በነገራችን ላይ ከግብረ ሥጋ ግንኙነት መታቀብ መለየት ሲባል ከሕጋዊ የትዳር አጋራችን ጋር የሚደረገውን ግንኙነት ለማለት ነው። ምክንያቱም ሕጋዊ ካልሆነ ሰው ጋር የሚፈጸመው ወሲብ ሁልጊዜም እየተከለከለ ነውና። በጾም ወራት ግን ቅዱስ ጳውሎስ እንዳለው በመፈቃቀድ ላይ የተመሠረተ በሕጋዊ ጋብቻ ውስጥ ያሉትንም ከግንኙነት ይታቀባሉ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 5። ጾም ፈቃደ ሥጋን ለፈቃደ ነፍስ ማስገዛት ነው። የሰው ልጅ በተፈጥሮ ሁለት ፈቃዳት አሉት። እነሱም ፈቃደ ሥጋና ፈቃደ ነፍስ ወይም ሥጋዊና መንፈሳዊ ፈቃዳት ተብለው ለሁለት ይከፈላሉ። ለምሳሌ መብላት፣ መጠጣት፣ መልበስ፣ ማጌጥ፣ የዓይን አምሮትንና የልብ ፍላጎትን ሁሉ እየፈጸሙ መደሰት ፈቃደ ሥጋ ሲሆን፣ መጾም፣ መጸለይ፣ እንደ እግዚአብሔር ቃል ብቻ መኖር ፈቃደ ነፍስ ነው። ጾም ፈቃደ ሥጋን ለፈቃደ ነፍስ ማስገዛት ነው ስንልም በሁለት መንገድ የሚፈጸም ነው። አንደኛ በቀጥታ የሥጋ ፈቃድ የሆነውን ምግብና ውሃን ከሰውነታችን መከልከል ሲሆን፣ ሁለተኛው ደግሞ ከበላንና ከጠጣን በኋላ ሰውነታችን ከሚፈልጋቸው ነገሮች መከልከል ነው። ለምሳሌ ዝሙትና የመሳሰሉት የምግብና የመጠጥ ውጤቶች ናቸውና። በመቀጠልም ለእነዚያ ለሥጋ ሥራዎች ይውል የነበረውን ጊዜ፣ ጉልበትና ገንዘብን ሁሉ ለነፍስ ጥቅም መዋል ነው። ጾም ዋጋ ያለው ጾም ሊሆን የሚችለውም የዚያኔ ነው። አለመብላትና ያለመጠጣት ብቻውን ግን የረሃብ አድማ እንጂ ጾም ሊሆን አይችልም። ለምሳሌ በጾም ምክንያት ቁርስ መብላት ያቆመ ሰው ለቁርስ የሚያወጣውን ወጪ አሊያም ምግቡን ለድሆች መስጠት ይኖርበታል። እንዲሁም በጾም ምክንያት መደበኛ ሥራ የሚያቆም ሰው ቢኖር ጊዜውን ለጸሎትና ለስግደት መጠቀም ይገባዋል። ጾም ሐዘን ነው። ከፍ ብለን እንዳየነው ጾም ሥጋችን ሰውነታችን የምትደሰትበትን ፍላጎቷን መከልከል ነው። ይህም ሥጋውን ለመጉዳት ለመጨቆን በማሰብ ሳይሆን ነፍስን ለመጥቀም ነው። እንደሚታወቀው አንድ ሰው ጽድቅንም ሆነ ኃጢአት የሚሠራው በነፍስም በሥጋም አንድ ላይ ነው። በእርግጥ ኃጢአት የሥጋ ፈቃድ፣ ጽድቅ ደግሞ የነፍስ ፈቃድ መሆኑ ይታወቃል።
ይሁን እንጂ ኃጢአትም ሆነ ጽድቅ የሚሠራው በአንድ ሰውነት ነው። ይኸውም ነፍስም ሥጋም አንድ ላይ የተዋሃደበት ሰውነት ነው። ለዚህ ነው በመጨረሻው ፍርድ ቀን ነፍስ ከገነት ወይም ከሲኦል መጥታ ሥጋም ከመቃብር ተነስታ አንድ ላይ ስለፈጸሙት ተግባር አንድ ላይ ተዋህደው ቅጣቱን አለያም ሽልማቱን እንዲቀበሉ የተወሰነው። በጾም ወቅትም ለሥጋችን ደስታዋን የምንከለክለው ነፍሳችን ጽድቅን እንድትሠራ የበለጠ ጊዜና ዕድል ለመስጠት ነው። እንግዲህ ጾም ሐዘን ነው ሲባልም ሐዘኑ ነፍስንም ሥጋንም ይመለከታል ማለት ነው። ሥጋ ጊዜያዊ ፍላጎቷ ስለተከለከላት ታዝናለች። ምክንያቱም የሥጋ ደስታ ፍላጎቷ ሲሟላላት ነውና። ነፍስ ደግሞ ትላንት ከሥጋ ጋር አንድ ላይ ሆና ስለፈጸመችው ኃጢአቷ ታዝናለች። የሥጋ ደስታ ፍላጎቷ ሲሟላላት ይመለሳል። የነፍስ ደስታዋ ደግሞ ንስሐ ገብተን ሥጋውንና ደሙን ስንቀበል ይፈጸማል። ጾም ሐዘን ነው ስንልም ስለ ኃጢአት ማዘንን ወይም ለንስሐ የሚያበቃ ሐዘንን እንጂ ሥጋዊና ስሜታዊ የሆነ ጭንቀትን ማለት አይደለም። አንድም ጾም ሐዘን ነው ስንል የምንጾመው በራሱ በነፍስም ሆነ በሥጋ ካጋጠመን ችግር ለመውጣት ነውና እግዚአብሔር ለችግራችን መፍትሄ እስኪሰጠን ድረስ ልባዊ በሆነ ሐዘን አምላካችንን የምንማጸንበት መሆኑን ለመግለጽ ነው። ለምሳሌ ዳዊት ስለ በደሉና ስለ ታመመው ልጁ ነህምያ፣ ስለ ኢየሩሳሌምና ስለ ሕዝበ እስራኤል፣ ሕዝበ ነነዌና አይሁዶችም ከመጣባቸው መከራና ፈተና ለማለፍ በጾሙበት ወቅት ጾሙን ያሳለፉት በፍጹም ሐዘንና ለቅሶ መሆኑ ለዚህ ትልቅ ምሳሌ ነው። ሁለተኛ ሳሙኤል ምዕራፍ 12 ከቁጥር 22፣ ነህምያ ምዕራፍ 1 ከቁጥር 4፣ ትንቢተ ኢሳይያስ ምዕራፍ 4 ከቁጥር 1። ጌታም የቅዱስ ዮሐንስ መጥምቀ መለኮት ደቀ መዛሙርት እኛና ፈሪሳውያን ብዙ ጊዜ የምንጾመው ያንተ ደቀ መዛሙርት ግን የማይጾሙት ስለምንድን ነው ብለው በጠየቁት ጊዜ ጾም ሐዘን መሆኑን ለመግለጽ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ አይገባም፣ ሙሽራው ከነርሱ የሚወሰድበት ጊዜ ይመጣልና ያን ጊዜ ይጾማሉ በማለት መልሶላቸዋል። ማቴዎስ ወንጌል ምዕራፍ 9 ከቁጥር 14 እስከ 17፣ ማርቆስ ወንጌል ምዕራፍ 2 ከቁጥር 20። ጾም ንስሐ ነው። ንስሐ የቃሉ ትርጉም በሙሉ ልብ መመላለስ መለወጥ ማለት ነው። ሐሳብ ከተለወጠ አድራጎትም ይለወጣልና። ስለሆነም ንስሐ በሐሳብ መለወጥና አዲስ ሕይወት በመጀመር ብቻ የሚወሰን ሳይሆን አስቀድመው ይከተሉት በነበረው ሐሳብና ተግባር ላይም የሚቆጩበት፣ የሚጸጸቱበት፣ ይቅርታና ምሕረት የሚጠይቁበት፣ በመጨረሻም ያን ያለፈ ሕይወት ላለመድገም ቃል የሚገቡበት ሥርዓት ነው። ከጾም መሠረታዊ ዓላማዎችም አንዱና ዋነኛው ንስሐ ነው። ይኸውም በልተን ጠግበን ጠጥተን ሰክረን በአጠቃላይም ለሥጋና ለሥጋዊ ፍላጎቶች ተገዝተን ስላጠፋነው ጥፋት ስለበደልነውም በደል ምሕረትና ይቅርታ የምንጠይቅበት፣ ለኃጢአትና ለጥፋት የጋበዘንን ሥጋችንንም የምንገስጽበት የምንቀጣበት ሥርዓት ነው። አንድም ጾም ባለበት ጸሎት ይኖራልና ጸሎትና ጾም ባለበት ደግሞ ኃጢአትና ስህተት የሚያሰራ ዲያብሎስ ኃይሉን ያጣል፣ ድልም ይሆናል። ይህ ደግሞ አስቀድሞ ለዲያብሎስ ምቹ ማደሪያ አድርገናት የኖርነውን ሰውነታችንን ለመንፈስ ቅዱስ ማደሪያ ያደረግን ማለት ነው። ንስሐም ማለት ይኸው ነው። ማለትም መጀመሪያ በሐሳብ ቀጥሎ በአድራጎት መለወጥ ነውና አስቀድሞ ለሥጋዊ ወይም ምድራዊ ጉዳይ እንጠቀምበት የነበረውን ጊዜ፣ ጉልበት፣ ዕውቀትና ሌሎች ጸጋዎቻችንን ለመንፈሳዊ ወይም ሰማያዊ ዓላማ ማዋል ንስሐ ይባላል። ስለዚህ ጾምና ንስሐ አንድም ሁለትም ናቸው ማለት ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ምንጭ 7ቱ አጽዋማት ከተስፋዬ ምትኩ